This is Radio Finfinne. Radio Finfinne. Radio Finfinne. This station will provide intellectual conversation and entertaining music. ሰላም ጤና ይስጥልን አድማጮቻችን፣ ይህ ፍንፍኔ ሬዲዮ ነው። በዛሬው ዕለት የኦሮሚያ ሕዝባዊ ንቅናቄ ትላንትና ዛሬ የሚል ዝግጅት ይዘንላችሁ ቀርበናል። ዝግጅቱን የማቀርብላችሁ ብርሃኑ ሌንጂሶ ነኝ። በዛሬው ዝግጅታችን እንደተለመደው ሰፊ ማብራሪያ የሚሰጡንን እንግዳ ይዘንላችሁ ቀርበናል። እንግዳችን አቶ ኢዳው ቦሩ ናቸው። አቶ ኢዳው በፍንፍኔ ሬዲዮ በተለያዩ ጊዜያት ማብራሪያ በመስጠት የሚታወቁ የጻፉትንና ያነበቡትን ብቻም ሳይሆን የዕለት ተዕለት ህይወትን በማስታወስ የተቀየሩና የተረሱ የቦታ ስሞችን በማስታወስ የተለያዩ የኦሮሞ ሰማዕታትን የዘር ሐረግ በመዘርዘር ከፍተኛ ችሎታን ያሳዩ በብዙዎችም ዘንዳ ተንቀሳቃሹ ቤተ መጻሕፍት በመባል የሚታወቁ የኦሮሞ ምሁር ናቸው። በዛሬው የፍንፍኔ ሬዲዮ ዝግጅታችን የኦሮሞ ሕዝባዊ ንቅናቄ ከየት ጀመረ? መንስኤውስ ምንድነው? አሁን ያለበት ደረጃስ ምን ይመስላል? የአሁኑን የኦሮሞ ሕዝባዊ ንቅናቄ ካለፉት ሕዝባዊ ንቅናቄዎች ጋር ምን ያመሳስለዋል? ምንስ ልዩነቶች አሉት? በሚሉ ርዕሰ ጉዳዮች ላይ በሰፊው ለመወያየት ቀርበናል። አብራችሁን ቆዩ ግብዣችን። አቶ ኢዳው ግብዣችንን ተቀብለህ በዚህ አርዕስት ላይ ትንታኔ ለመስጠት ፍቃደኛ ሆነ ስለቀረብክ በአድማጮቼ ስም ከልብ አመሰግናለሁ። እኔም በጣም አመሰግናለሁ ይህንን እድል ስለሰጠኝና ብዙ እውቀት ባይኖርኝን ያለኝን ለአድማጮቼ ወይም ደግሞ ለሚያውቁትም ለማስታወስ ያህል ከኛ በታች ደግሞ ትውልድ በኋላ የሆኑትና ምናልባት በእድሜ ምክንያት ያላወቁትም ወይም ያላነበቡትን ደግሞ ለማስታወስ እድል ስለሰጠኝ ብርሃኑ ሌንጂሶን ደረጀንም ለአጠቃላይ ፍንፍኔ ሬዲዮ አባላትን በሙሉ አመሰግናለሁ። ጥሩ፣ እንግዲህ ውይይታችንን ለመጀመር መግቢያ የሆነን ዘንድ የመጀመሪያ ጥያቄ የማደርገው የኦሮሞ ሕዝባዊ ንቅናቄ ከየት ጀመረ፣ መንስኤውስ ምንድነው የሚል ይሆናል። ከዚህ አርዕስት ጋር በተያያዘ ብዙ የኦሮሞ ምሁራን እንደሚያነሱት ሶስት ዋና ዋና ክስተቶች የኦሮሞን ሕዝባዊ ንቅናቄ በታሪክ አይን እንድንቃየው እንዲሁም ደግሞ ኢትዮጵያ ውስጥ የነበረውን ሕዝባዊ እንቅስቃሴን በሙሉ ለማየት መነሻ የሚሆን ነው ይላሉ። ይህም የመጫና ቱለማ ማህበር እንቅስቃሴ፣ የባሌ አርሶ አደሮች እንብተኝነት እንዲሁም ደግሞ የኢትዮጵያ ተማሪዎች እንቅስቃሴና የኦሮሞ ተማሪዎች በዚህ እንቅስቃሴ ውስጥ የነበራቸውን ቦታ በሰፊው ሲያነሱ ይታያሉ። እነዚህንም ከዋና ዋና የኦሮሞ ጥያቄዎች ጋር አያይዞ ሲያነሱ በሰፊው ይደመጣል። ያንተ አስተያየት በዚህ ጉዳይ ላይ ምንድነው? የኦሮሞ ሕዝባዊ ንቅናቄ ከየት ጀመረ? ለምንስ ጀመረ? በጣም አመሰግናለሁ። የማንኛውም ህዝብ ንቅናቄ ወይም ሬዚስታንስ ወይም ደግሞ የነጻነት ተጋድሎ ወይም ደግሞ የመብት ጥያቄዎች በሰላማዊም ሆነ ሰላማዊ ባልሆኑ በተለያዩ መንገዶች ሊካሄዱ የሚችሉት መጀመሪያ ችግሩ ሲኖር ነው። ችግር ከሌለ ህዝብ አይነሳም። ሁልጊዜ ኢቭን ሀያል የሆኑ ሀገሮች ወደ አፍሪካ ሀገር ሄዶ ወደ ኤሽያ ሀገር ሄዶ በቅኝ ግዛት አገሮችን የያዟቸው ምክንያታቸው ምንድነው? ለኢንዱስትሪያቸው ቺፕ ሌበር፣ ጥሬ ነገር፣ ጥሬ ዕቃ፣ አስፈላጊ የሆኑ ነገሮችን ለማግኘትና ሌሎችንም ህዝቦች አስገብሮ ለመያዝና ሀብታቸውን ለማካበትና ለባለውለታ ጦረኛ አበጋዞች ሰፊ ግዛትና የውለታ የግዛት ክልሎችን ለመስጠት ነው። ልክ በሀገራችን ማደሪያ መሬት እንደሚባለው ወይም ደግሞ የባለውለታ ቤተ ርስት፣ ቤተ መንግስት እንደዚህ እንደሚባለው የመሬት ስርዓት አይነት ማለት ነው። የበቅሎ ቤት፣ የፈረስ ቤት፣ የጋሻ ጃግሬ ቤት፣ የልዩ ቤት፣ እነዚህ የተለያዩ ተርሚኖሎጂዎች ናቸው እና በኦሮሞ ህዝብ ሆነ የሲዳማ፣ የወላይታ፣ የሀዲያ፣ የሶማሌ፣ የአፋር፣ የኩንፈል፣ የቤኒሻንጉል ህዝቦች፣ የጋምቤላ ህዝቦች የሁሉ ትግል የሚካሄደው ችግር ስላለባቸው ነው። ችግሩ ምንድን ነው? በጨቋኝና በተጨቋኝ ህዝብ መካከል ያለ ማለት ነው። ድሮ በማርክሲስቶች አባባል በመደብ ትግል በኤክስፕሎይቲንግ ክላስ እና በኤክስፕሎይትድ ክላስ ወይም ደግሞ ሚንስ ኦፍ ፕሮዳክሽኑ ዲፕራይቭድ የሆነ ከምርት ማምረቻ መሳሪያዎች የተገለለና እዛ የላጉ አንጠፍጣፊ በሆነና በምርት ማምረቻ መሳሪያዎች ባለቤትነት የሌላውን
ላብና እንትን የሚዘርፍ በሚል ነው የማርክሶቹ ትንታኔ። በሌላ ደግሞ በብሔራዊ ትግሎች በህዝባዊ ትግሎች በአጠቃላይ በደም ላይ ባልተመሰረተ ሁሉም የብሔር ሁሉናን መልስ ዋና መሰረት አድርጎ ኦብጀክቲቭ ይዘው በሚታገሉ ህዝቦች አንድ ወራሪ ኃይል ከውስጥም ሊሆን ይችላል፣ ጥቁር ሊሆን ይችላል፣ ነጭ ሊሆን ይችላል፣ ከጎረቤት ሊነሳ ይችላል። ዲስታንስ does not matter ርቀት አይደለም። የግድ ቅኝ ገዢ ከአትላንቲክ ወይም ደግሞ ከፓሲፊክ ወይም ከህንድ ውቅያኖስ ተሻግሮ መምጣት የለበትም። በጣሊያን አይን ብቻ ፋሽዝም ሲባል ከሙሶሊኒ ጋር ወይም ከሂትለር ጋር ብቻ መያያዝ የለበትም። በአፍሪካ ውስጥ ፋሽስቶች ተከስተዋል። የኢትዮጵያ ፋሽስታዊ ስርዓቶች በምኒልክ ጊዜ የተጀመረው በደርግ ጊዜ የነበረው ምንም ልዩነት የለውም ከሌላ ፋሽዝም ከቅኝ ግራ አገዛዝ። እና የኦሮሞ ህዝብ ምንጭው ምንድነው ለምለው ጥያቄ ኦሮሞ ህዝብ ኢትዮጵያ የምትባለው ምድር ተፈጥራ የኦሮሞ ህዝብ በገዢው የአበሻ መንግስታት በገዢው መደብ እጅ መላ አበሻ ህዝብ የኦሮሞ ጠላት አይደለም። የአማራ ህዝብ የኦሮሞ ጠላት አይደለም። መላው ህዝብ የጉራጌ ህዝብ ወይም ደግሞ ሌላው ህዝብ የኦሮሞ ጠላት አይደለም። የገዢው መደብ the ruling class which amalgamated even from among the defeated nations የኦሮሞ ህዝብ ገዢ መደቦች የተዋረዱ ወይም ደግሞ የተማረኩ በዛው ተጠልቶ የዛው ገዢ መደብ አባል ሆነዋል። የዘር ጉዳይም አይደለም የአንድ ብሔር ትግል። ለነገራችን ላይ ብሔር ማለት ዘርም አይደለም። it's not a race። ዛሬ ጣሊያን የምንለው ሀገር it's an amalgamation of Etruscans, Albanians, ancient Romans, Sicilians እነዚህ ግሪክስ እነዚህ ናቸው እንጂ ጣሊያን የሚባል ብሔር አንድ ወጥ የሆነ ነገር የለም። የኦሮሞ ህዝብ እንደዚህ በሶሻል በተለያየ ነው። ስለዚህ የኦሮሞ ህዝብ ትግል ከዘር ትግል አትን ብሎ አንጻር የሚያዩት ደንቆሮች ናቸው። ብሔራዊ ህዝባዊ ትግልን የማይረዱ ብቻ ናቸው። እና ኦሮሞ ህዝብ ትግል ለምን ተነሳ? የባሌ ንቅናቄ፣ የመጫቱ ለማ ማህበር፣ እነዚህ አንጋፋ ድርጅቶች እና በእነ ሁሴን ሱራ የኢትዮጵያ ብሔራዊ ነጻ አውጪ ግንባር የእነ ሁሴን ሱራ በየመን ላይ በእንደሞ ዛሬ ራሷ በተተራመሰችው ሶሪያ አሌፖ ላይ የነበረው ጽህፈት ቤት ለምን ተቋቋመ? በእነ ሁሴን ሱራ እነዚህ ሁኔታዎች የተፈጠሩት በአስገዳጅ ሁኔታ ነው። የኦሮሞ ህዝብ ለመኖር ህልውና መሬቱን፣ ባህሉን፣ ቋንቋውን ሙሉ deprived of basic human necessities ብቻ እንኳን በሙሉ ስላጣ የኦሮሞ ህዝብ ወደዛ ትግል ያ ትግሉ የቀጠለ ነው ከትውልድ ትውልድ። በጣም ጥሩ። በተለይ አሁን ከብሔር ጋር ያይዘው ያነሱትን ለምሳሌ የመጫቱ ለማ ማህበርን እንቅስቃሴ ብናይ በወቅቱ በ1960 ማለት ነው በወቅቱ የፖለቲካ ድርጅቶች እንቅስቃሴ የማይፈቀድበት ጊዜ ቢሆንም እንኳን እነዚህ ማህበራት የፖለቲካ ስራ ይሰሩ እንደነበርና ሌሎችንም ብሔሮች ያጠቃልሉበት ሁኔታ በኦሮሞ ብቻ ያልተወሰኑ እንደሆነና በተለይ ደቡብ ሌሎች ጭቆና ስር የወደቁ ብሔረሰቦችን ያሳትፉ እንደነበረ አንተ እንዳነሳውም የዘር እንዳልሆነ የኦሮሞ ህዝብ ጥያቄ ብቻም እንዳልሆነ አንስታል። ከዚህ ጋር ተያይዞ ከዛ በፊት ኢትዮጵያ ውስጥ ህዝባዊ ንቅናቄ ነበረ ማለት ይቻላል። በምሳሌ የምንጠቅሰው ከመጫናቱ ለማህበር እንቅስቃሴ ወይም ደግሞ ከባሌ የአርሶ አደሮች እንብተኝነት በፊት ንቅናቄ ነበረ ወይ? የምናስታውሰው የኢትዮጵያ ንቅናቄ ነበረ ወይ ከዚህ በፊት? የምናስታውሰው በገሃድ ኢትዮጵያ ተብሎ የኢትዮጵያ ንቅናቄ የሚለው ነገር እኔ በውል የማውቀው ነገር ለምሳሌ ኢትዮጵያ ነኝ ብሎ ኢትዮጵያ ክልል ተመስርቶ ለምሳሌ ጸረ ፋሺስት አገዛዝ የጣሊያ ወረራን በአድዋ ላይ በዚህ አይነት መልክ አሉ። ሌሎችም በኢትዮጵያነት ደግሞ የታገሉ እንደ በላይ ዘለቀ ነበሩ፣ እነ ፍራሪ ታከለ ወልደ ሐዋርያትም ነበሩ። በተረፈ በኢትዮጵያኖች አካባቢ የግራ ክንፍ ወይም ደግሞ የግራ አዝማሚያን ያዘሉ ብዙ ትግሎችን ያካሂዱ ታጋዮች ነበሩ። ለምሳሌ ያህል ከመጫቱ ለማ ጋር የታሰሩት ተራማጅ የኢትዮጵያ እንትኖችም ነበሩ። ለምሳሌ አብዱል መሐመድ የሚባል ከነሙሄ አብዶ ጋር ከታደሰ በጣኔ ጋር ለፒያሳ አካባቢ የሚገኘውን የንጉሠ ነገሥቱን ሐውልት ቀለም በመቀባት የታሰሩና ከርቸሌ የገቡና አብዱል መሐመድ አሁን ኒውዮርክ አሉ የታወቁ ነበሩ። እና ዓለም ሀብቱ ትግሬዎች ናቸው። እና አንድሪያስ ሼቴ ዛሬ ከወያኔ ጋር ተባባሪና አባሪ ሆኖም ጥሩ የትግል ታሪክ የነበረው ቱምጡ ሌንጮ በሚባል ስም ይጽፍ የነበረ የአውሮፓ የአሜሪካ የተማሪዎች ማህበር
በጣም ነበሩ እነዚህ እነ በቀለ ታደሰ የሚባሉ እነ ደሳለኝ ራመቶ ዛሬም ኢኮኖሚስት ነው አገር ቤት ያሉ እነ ኤፍሬም ዳኜ ዶክተር ኤፍሬም ዳኜ ራሻ አካባቢ ከነ ዶክተር መኮንን ጆቴ በደርግና ቢያፓ ህብረት የተገደሉ እና አለማየሁ ሰፍሳ በደርግና ቢያፓ ትብብር የተገደሉ የብልሱማ መስራች ማለት ነው። እነዚህ ሁሉ በግራፍ በኢትዮጵያ ስምም ለውጥ ላንድ መፍትሄ ኢትዮጵያ ይመጣል ብሎ የነበሩ እነ ገብሩ መርሻ እነ ጌዲዮን ወልደ አማኑኤል እነ ገረሙ አሰፋ እና ኃይሉ አየለ የሚባሉ ነበሩ። በተረፈ ደግሞ የኦሮሞ ህዝብ ጥያቄ በግል ያነሱ የኢትዮጵያን ጉዳይ አብሮ ያነሱ እነ ኃይሌ ፊዳ እነ ገበየው ፍሪሳ የተባሉ በኋላ ወደ ትሮትስካይትነት ተከሰው በእጃዙር አዲስ አበባ ውስጥ የተገደሉ ናቸው። ገበየው ፍሪሳ ቀድሞ የውንጌት አውትስታንዲንግ ተማሪ የአዲስ አበባ ዩኒቨርሲቲ አውትስታንዲንግ ተማሪ እና ኃይለ ሥላሴ ዩኒቨርሲቲ ማለት ነው በዛን ጊዜ አጠራር የነበሩ ከነ ኢብሳ ጉተማ መነበቀ ባይሳለሙ ጋር ዶክተር ባይሳለሙ ጋር የነበሩ እነዚህ አሉ ነበሩ። ግን ይህ በኤሊቲስት ሙቭመንት ነበሩ። በተረፈ ሬጂስተርድ የሆነ ለምሳሌ የጎጃሙ የመሬት ስርዓትን በመቃወምና ጎጃምን በመሬት ይዞታ እንደ ደቡቡ መሬት ሸንሽኖ ገባን ለማድረግ የተደረገው ሙከራ በጎጃም ገበሬዎች ትግል ወርቋል። ያ አለ። ነገር ግን ህዝባዊ ትግል የምትለው ነገር በማህበር ተደራጅቶ ጊዜውና የሞናርኪ መንግስት የንጉሠ ነገሥቱ መንግስት በህግ ከለላ ውስጥ ለመደራጀት የሚፈቅደውን አጋጣሚ ተጠቅሞ ተደራጅቶ ህዝባዊ ዓላማን ፊደልን ኢሊትሬሲን ለማጥፋት ማይነትን ለማጥፋት መንገድ ለማሰራት ህዝብን ለማደራጀት ገበሬውን ለማበረታታት የተደራጀ አንጋፋ ድርጅት ቢኖር የመጫናቱ ለማ ማህበር ነው። በጣም ጥሩ። እንግዲህ ይሄንን ጥያቄ ያነሳውበት ምክንያት አለኝ። የመጀመሪያው አንተ እንዳነሳው የመጫናቱ ለማ ማህበር ህዝብን የተለያዩ አገልግሎቶችን ለመስጠት ተደራጅቶ በኋላ የፖለቲካውንም ስራ በመስራት ህዝብ ለመብት ተነስ ለመብታችሁ ቁሙ እስከ ማለት በተለይ ጀነራል ታደሰ ብሩ የተናገሩበትን እናስታውሳለን። ከዛ ተያይዞ በ1960 እንዲው ሌላ የመንግስት መገልበጥ ሙከራ ወይም ኩዴታ የተሞከረበት ሁኔታ አለ። በ1963 ከዛ ተከትሎ የባሌ የአርሶ አደሮች እምቢተኝነት ቀጥሎ መጣ። እንዲሁም ከዚህ ጋር ተያይዞ የጎጃም የአርሶ አደሮች እምቢተኝነትም የሚጠቀስ ነው። በ1967 ዓ.ም የተማሪዎች ንቅናቄ መጥቶ እንግዲህ ይሄ በቀጣይነት ወደ የግራ ዘመሙ ፖለቲካ ሀገር ውስጥ እንዲስፋፋና በኤሊቶች ዘንድ አሁን ያነሳቸው ሰዎች ምናልባት አንዳንዶቹ ውስጥም አንዳንዶቹም በኋላ አንዳንዶቹ ከዛ በፊትም ሊኖሩ ይችላሉና ህዝባዊ አመጹን በአጠቃላይ የኦሮሞ ህዝብ መሰረት ጥሏል ማለት ይቻላል። ኢትዮጵያ ውስጥ ለተነሱ ህዝባዊ ንቅናቄዎችና ህዝባዊ እምቢተኝነቱ የኦሮሞ ህዝብ መሰረት ጥሏል ማለት ይቻላል ወይ? አሁን ትክክል ነው። ለኦሮሞ ህዝብ ማንኛውም ትግል የኢትዮጵያ ግራ ኃይሎች ትግል የሞናርኪውን መንግስት ለመገርሰስና የኦሮሞ ህዝብ የትግል ጮራውን ተከትሎ የራሱን ጉዳይ እንዲያነሳ ወይም ደግሞ ከኢትዮጵያ ህዝቦች ጋር የጋራ መሻሻል የጋራ እድገት የጋራ ህዝባዊ አብዮትን ለማካሄድ ኦሮሞዎችም ተሳትፏል። ለዛ ሁሉ አበርክቷል ያለምንም ጥርጥር። ለነዚህም በኋላ በመላ ኢትዮጵያ ሶሻሊስት ንቅናቄ የተሳተፉት እነ ዶክተር ኃይሌ ፊዳ እነ ዶክተር ከበደ መንገሻ ሐዋስ እነ ዶክተር ዳንኤል ታደሰ ክፍሊሶ ዶክተር ነገሌ ጎበዜ እነዚህ በመሰነ ነበሩ። ሌሎች ደግሞ በኢህአፓ በእነ ዶክተር ተስፋዬ ደበሳይ የታወቀው የመሬት አዋጅ ደጋፊ የነበረው የኢህአፓ አባል ቢሆንም እንደ ዮሴፍ አዳነ የታወቁ የኢትዮጵያ የትግራይ የአማራ የጉራጌ ገብሩ ገብረወልድ እነዚህ የነበሩ ማለት እንደ ጎሻው ተማ ቢናገሩ ይሻላል። እነሱ ባሾች ናቸው። እነ ብርሃነ መስቀል ረዳ ወልደ ሩፋኤል የኢትዮጵያ ህዝባዊ አብዮታዊ ፓርቲ መስራችና የኢፒአርኤ አዛዥ ማለት የኢትዮጵያን ፒፕልስ ሬድ አርሚ ወይ ሪቮሉሽን አርሚ የሚባለው አዛዥ ነው። እነዚህ ሁሉ ያደረጉት ተጋድሎ እንትን ብለዋል። በጣም አበርክተዋል። ኢትዮጵያ ውስጥ ለሚነሳው አንታይ ኢምፔሪያሊዝም ይባላል ያን ጊዜ የውጭ አገዛዝን የሚቃወም ነው። በዚህ ደግሞ በኮምፕራደር ክላስ ወይም አቀባባይ የውጭ ሀገር አዳሪ ወይም ደግሞ ቅኝ ገዢ ኃይሎች ድልድይ የሆኑትን በመምታት ለአንድ ህዝብ ትግል እንትን ከብቷል። የኢትዮጵያ ተማሪዎች ትግል በተለይ የኢትዮጵያ ኤሊት ትግል ለኦሮሞ ህዝብ ትግል አጋር ነበር። ይሄ ነገር እንደውም በግንባር ቀደምትነት ተጫውቷል። ይሄ መቀበልና መዋጥ አለብን። ነገር ግን ችግሩ የኢትዮጵያን
ህዝብ ከማለት በስተቀር በውስጥ ገብቶ የኦሮሞን ህዝብ ልዩ ችግር ያነሳ ቢኖር ዋለልኝ መኮንንና ብርሃነ መስቀል አንዳንድ ሰዎች ደግሞ በተረፈ እንደና ኃይሌ ፊዳ የመኢሶኑ መሪ የነበሩት ነገበዮ ፍሪሳ እነዚህ አንስተዋል። ነገር ግን የኢትዮጵያ ግራ ኃይሎች ችግር ዋናው ችግር ዛሬ ሶሻሊዝም ስለወደቀ ሶሻሊዝም መጥፎ ነው ለማለት አይደለም፣ ገና ያላለቀለት ነው። በሚሊዮን የሚቆጠሩ አሁንም ይህንን ስርዓት አምኖበት ዋንዴ በዚሁና ህዝባዊ እንትን መሰረታለን የሚሉ ስላሉ ይህንን ስርዓት እንዳለ ራሻ እጅ ስለሰጠች ወይም ደግሞ ስለወደቀች እንኳን ማለትም ባይቻልም ሪፎርም ሌላ አዝማሚያ ሌላ ዓለም አቀፋዊ አመለካከት ስላይዘች ሶሻሊዝም ወደቀ ለማለት አይደለም። ኮንትሪቢዩት አድርጓል። የኢትዮጵያ ግራ ኃይሎች ትግል ለኦሮሞ ህዝብ ትግል ግራ እንትን ብሏል። የኦሮሞ ህዝብ ትግል ደግሞ መልሶ የኢትዮጵያን ገዢ መደቦችን ክሊር ቪዥን እንዲኖራቸው ገዢነታቸው፣ ጨቋኝነታቸው ብሔሮች አንድ ቀን ተነስቶ በገዢዎቻቸው ላይ እንደሚነሱ በደንብ አስተምሯል። ከኦሮሞ ህዝብ ተምሯል። ኦሮሞ ህዝብ ከኢትዮጵያ ግራ ኃይሎች ፖዚቲቭ ኮንትሪቢዩሽን አግኝቷል። ይሄ የማይካድ ሀቅ ነው። ጥሩ እንግዲህ ምናልባት መጀመሪያ ለማንሳት ሞክረሃል አሁን ያለውን ሁኔታ እንግዲህ በዚህ ታሪክ እይታ ለማየት ያህል በአሁኑ ደረጃ የኦሮሞ ህዝባዊ ንቅናቄ ምን ደረጃ ላይ ነው ያለው? ይሄንን እንግዲህ በተለያዩ የዓለም አቀፍ እንዲሁም ሀገራዊ ሚዲያዎች ላይ የምናየው ነው። በተለይ ኦሮሞ ፕሮቴስት በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበ ነገር ነው። ይሄንን አሁን ያለውን የኦሮሞ ህዝባዊ ንቅናቄ ከዚህ ታሪካዊ ንቅናቄ ጋር እንዴት ታየዋለህ? የኦሮሞ ንቅናቄ ህዝቦች ንቅናቄ በተለይም በወጣቶች ከውጪ የሚገኘውን ወይም ደግሞ ድርጅታዊ አመራርን ብቻ በመጠበቅ ነፃነት ህዝባዊ ነፃነት እንደማይመጣ ተገንዝቦ ያለውን ድርጅታዊ ትግል እየተገነዘቡ ወይም ደግሞ መኖሩን እየተቀበሉ እንደገና ደግሞ ከተማ ብቻ ወይም ደግሞ አመራር ብቻ መጠበቁ ለኦሮሞ ህዝብ ነፃነት ዋጋ እንደሌለው ታምነው ተማሪዎች በራሳቸው ተነሳስተው በህዝባዊ ወይም ደግሞ በማስ ሙቭመንት የኦሮሞ ታጋዮች ያካሄዱት በመስዋዕት በደም በእንባ የከፈሉትን ሪሊ በጣም በመጀመሪያ ደረጃ ለሞቱትም ላሉትም አገር ቤት ላሉት የኦሮሞ ተማሪዎች ንቅናቄ መሪዎችና ማስ ሙቭመንት ተሳታፊዎች ለወደቁ ለታሰሩ እግራቸው ለተቆረጠና ዛሬ ራስ ደስታ፣ ጥቁር አንበሳ፣ ፖሊስ ሰራዊት ሆስፒታል፣ ጦር ሰራዊት ሆስፒታል፣ ቤላ ይልላስ እየተባሉ ስማቸው ዝርዝር ሁሉ አለን። የተኙትን እግራቸው የተቆራረጡትን እነዚህን በሙሉ በታሪክ መዝገብ ውስጥ ለህዝባቸው ነፃነት በጀግንነትና በግንባር ቀደምትነት እንደተዋደቁ የሞቱትም የቆሰሉትም ይሄንን በጣም ላመሰግን እወዳለሁ። በውጪ ያሉት በአሜሪካ፣ በአውሮፓ፣ በአፍሪካ፣ በኤሽያ የኦሮሞ እዚሁ የሀገር ቤቱን ደምና እንባ ደጋፊ ከንቱ በወያኔ ታጣቂ ኃይል የፈሰሰውን ደም እና የሞቱባቸውን እንባ እንደዚህ ደግሞ አጋር ለመሆን ከውጪ ተበረታቶ ስራቸውን ትቶ ሩቅ መንገድ ተጉዞ በኒውዮርክ፣ በዲሲ፣ በለንደን በየትኛውም የአውሮፓ መንግስታትና የአፍሪካ ወይም ሌሎች ሀገሮች ሰላማዊ ሰልፍ በማካሄድ የሚቻላቸውን የማቴሪያል ድጋፍ በመስጠት ለዚህ ለወደቁትና ለታሰሩት እጅጋቸው ለተቆረጡት ያደረጉት ድጋፍ በጣም የሚያኮራና ኦሮሞነቴን በዚህ አመት እንደኮራሁበት ተቆርጬበት ማላቀም መጀመሪያ ይሄ ነው ለማለት ምስጋናዬን ለማቅረብ ነው። ይሄንን ያደረኩት ነገር የለም ዜሮ ነው ይሄ። ነገር ግን ይሄ ሁሉ ህዝብ በብርድ ከስራ በመባረር ከስራ ቦታ ፍቃድ እንኳን ለማግኘት አቅቷቸው ከስራቸው ያልተመለሱ 89 በኔ የሚታወቁ ልጆች አሉ። ሰላማዊ ሰልፍ ላይ ለመሳተፍ ሄደው ከስራ የታገዱ በዚህ በሰሜን አሜሪካ ብቻ እና ይሄንን ሲታይ በጣም የሚያኮራ ነው እላለሁ። ጥያቄውን መልሼ ብትደግምልኝ ከምስጋና ቀጥዬ ወደ ጥያቄ ልመልስ። እሺ በጣም ጥሩ። ጥያቄ ምንድነው? አሁን ያለው እንግዲህ ያው ታሪካዊውን ነገር አይተናል። የኦሮሞ ህዝባዊ ንቅናቄ በ1960ዎቹ በመጫቱ ለማ ማህበር እንቅስቃሴ ጀመረ። ከዛም ቀጥሎ የባሌ አርሶ አደሮች እምቢተኝነት ቀጥሎ መጣ።
ከዛም የኢትዮጵያ ተማሪዎች ንቅናቄ እና የኦሮሞ ተማሪዎች እዛ ውስጥ የነበራቸው ተሳትፎ እንዲሁም ደግሞ አቶ ኢብሳ ጉተማ እንደገለጹት ተማሪዎቹ ተመልሶ በአካባቢያቸው ግንዛቤን በመፍጠር ህዝቡ በነበረው ስርዓት ላይ በሰፊው በነቂስ ወጥቶ እንዲቃወም በማድረግ ከፍተኛ ሚና ተጫውተዋል ይላሉ። ከዛም ቀጥሎ እንግዲህ የኦሮሞ ህዝብ ንቅናቄ በደርግ ጊዜም እንዲሁም ደግሞ በተለይ በአሁኑ መንግስት በጣም በሰፊው ሲነሳ የሚታወቅ ነው። እነዚህን ህዝባዊ ንቅናቄዎችን ምን የሚያመሳስላቸው ነገር አለ? ለምሳሌ የሚያነሱት መሰረታዊ ጥያቄ ምንድነው? የዱሮ ህዝባዊ ንቅናቄ ካሁኑ ህዝባዊ ንቅናቄ ጋር የሚጋራው ጥያቄ አለ ወይ? ልዩነታቸውስ ምንድነው? ምን ልዩነት አለው? ምን ያመሳስላቸዋል የሚል